ሰላም ጤና ይስጥልኝ። እንዴት ናችሁ? ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቦች እንድትሆኑ ጋብዛለሁ። ቪዲዮ ላይክ በማድረግ ጀምሩት። እንዲሁም ቪዲዮውን አይታችሁ ስትጨርሱ የእናንተን ሀሳብ አስተያየት ኮሜንት ላይ ታስቀምጡልኛላችሁ ማለት ነው። እንግዲህ ዛሬም እንደተለመደው በአዲስ ሀሳብ በአዲስ ቪዲዮ መተናል ማለት ነው። እንግዲህ ዛሬም ሁለት የተለያዩ ጉዳዮችን ይዘን መተናል ማለት ነው። ያው አንደኛው ከትላንትናው የቀጠለ ክፍል ነው። ሩታ አብርሃምን ይቅርታ እየጠየቀችው እንደሆነ እናውቃለን። እንግዲህ በዚህ ዙሪያ ሰፋ ያለ ማብራሪያ እንሰጥበታለን። የራሳችንንም ሀሳብ እናስቀምጣለን ማለት ነው። በሌላ በኩል ደግሞ እንግዲህ እነ አሚሮ ሄርሜላን አግኝተው አናግረዋታል ማለት ነው። እንግዲህ ሄርሜላን ያናገሯት በምን ጉዳይ ነው የሚለውንም ሰፋ አድርገን እናየዋለን ማለት ነው። እንዲሁም ደግሞ በሄርሜላና በሩታ መካከል የተፈጠረ ነገር አለ፣ እሱንም እናየዋለን ማለት ነው። እንግዲህ ወደ መጀመሪያው ጉዳያችን ስናልፍ ሩታ እንግዲህ ትላንትና አብርሃምን ይቅርታ እየጠየቀችው አብረን እንኖር ከዚህ በኋላ አብረን ልጃችንን እናሳድግ እያለች እንግዲህ ስትጠይቀው ሰምተናል ማለት ነው። ዛሬ ደግሞ እንግዲህ ከዳኒ ጋር ሆና ልጇን ይዛ ድጋሚ አብርሃምን ልትማጸነው መታለች ማለት ነው። እንግዲህ ሩታ ተደጋጋሚ ይቅርታ እያቀረበች ነው እንደ ካሁን በፊቱ ማለት ነው። ካሁን በፊትም እንደምናስታውሰው ሁላችንም አብርሃምን ይቅርታ ስትጠይቀው ነበረ። እሱ ግን የዛኔ እንግዲህ ታስታውሱ ከሆነ እጅግ በጣም እየተጠራጠረ ነበር። ይቅርታዋ ከምሮ አይደለም አውቃ ነው እንደ ባለፈው ልትበቀለኝ ነው እያለ እንግዲህ ደጋግሞ ሲያወራ ነበር። ያው ማናችንም አላመነውም ነበረ። የሩታን ይቅርታ ቢቀበላት ጥሩ ነው እያልን ሁላ ሀሳብ ስንሰጥ ነበር። ነገር ግን ያው መጨረሻ ላይ አብርሃም ያለው ነገር እውነት ሆኖ እንግዲህ ሩታ አብርሃምን ለበቀል እንዳሰበችው አይተናል ማለት ነው። እንግዲህ ዛሬም ሩታ ይቅርታ እየጠየቀች ነው በተደጋጋሚ ጊዜ። እውነት አሁንም ከልቧ ነው ይቅርታዋ አብርሃምን የምርም ቤቷ አስገብታ ልጇ ጋር እንግዲህ ሶስት ሆነው በፍቅር ለመኖር አስባ ነው ወይንስ ድጋሚ በቀል አስባ ነው የሚለው ነገር እንግዲህ የሁላችንም ጥያቄ ነው። ያው እንግዲህ አብርሃም ግን ይቅርታዋን ጭራሽ መቀበልም አይፈልግም። ለመቀበል አይደለም ጭራሽ እንደዚህ አይነት ወሬ እንድታወራበትም አልፈለገም ማለት ነው። ምክንያቱም እንግዲህ እንዳየ ነው በቃ እንደዚህ አይነት ወሬ አታውሪብኝ፣ በጣም እያስጨነቅሽ ነው፣ ከአንቺ ጋር ያለኝ ፍቅር አልቋል፣ አንቺ ጋር ፍቅር ሳይኖረኝ እንዴት ቤት መጥቼ ይኖራለሁ እያለ እንግዲህ በተደጋጋሚ ጊዜ እየመለሰላት አይተናል ማለት ነው። ይሄ እንግዲህ ያው የአብርሃምን የስሜት ማለቅ ነው የምናየው ማለት ነው። በቃ ለሩታ ምንም አይነት ስሜት የለውም በዚህ ጊዜ። እውነት ለመናገር ያው አብርሃም እየተግደረደረ ምናምን እንዳንል እንደዛ አይነት ስሜት አይታይበትም። በቃ ከልቡ ነው ሲመልስ የነበረው እና ለሩታ ምንም አይነት ስሜት እንደሌለው እንግዲህ አስረግጦ ነግሯታል ማለት ነው። ያው ሩታ እንግዲህ በጣም እየለመነችው ነበረ። በቃ በፍቅር ኑር እንታረቅ፣ በቃ ይቅርታ እያለች እንግዲህ በተደጋጋሚ ጊዜ ስትጠይቀው ሰምተናል። ያው እንግዲህ አብርሃም ልቡ ከሩታ ጋር የለም ማለት ነው። በቃ ሄርሜላን በጣም እንደወደዳት ማወቅ ይቻላል። ያው እንግዲህ ሄርሜላ አሸንፈሻል፣ እንኳን ደስ አለሽ። በዚህ አጋጣሚ እኔ በዚሁ አጋጣሚ አንድ ጥያቄ መጠየቅ እፈልጋለሁ። የእናንተን ሀሳብ አስተያየት ኮመንት ላይ አስቀምጡልኝ። ሩታ አሁን አብርሃምን ይቅርታ የምትጠይቀው እውነት ከልቧ ነው? እውነት ለአብርሃም ያላት ፍቅር ስላላለቀ ነው? ወደ ቤቷ አስገብታ ከልጇ ጋር አብረው እንዲኖሩ ፈልጋ ነው ወይንስ በሄርሜላ መሸነፏ ተሰምቷት ነው? ይሄ የሁላችንም ጥያቄ ነው። እውነት ሩታ ለአብርሃም ስሜት ኖሯት አብርሃምን የምር ከልቧ ፈልጋው ነው ይቅርታ እየጠየቀችው እየለመነችው ያለችው ወይንስ በሄርሜላ መሸነፏ አናዷት ነው? ምክንያቱም ይህን ጥያቄ ያነሳውበት ምክንያት እንግዲህ ሰሞኑን ያው ከራቁት ቪዲዮ ምናምን በኋላ ሩታ እንግዲህ ያላትን ስሜት እናውቃለን ለአብርሃም ማለት በቃ ስሜቷ ተቀያይሮ ነበር። አብርሃምን እጅግ በጣም እንደጠላችው እንደማትፈልገው ምናምን ነበረ ስታወራ የነበረው። ከራቁት ቪዲዮ በኋላ የተሰሩ ቪዲዮዎችን ተከታታይ አይታችሁ ከሆነ በንቀት ነበር የምታወራው። ዲስሪስፔክት ታደርገው ነበር በደንብ። ከአብርሃም አልፎ ቤተሰቦቹ ጋር ስታወራ ራሱ ደስተኛ አይደለችም። አብርሃም ባለበት ራሱ ስታወራ በጣም እየተሰላቸች እየደከማት ምናምን ነበር የምታወራው እና ያ ስሜቷ በአንድ ጊዜ ጠፍቶ ከሄርሜላ ጋር አብርሃም ግንኙነት ሲጀምር በአንድ ጊዜ ደግሞ ይቅርታ አድርግልኝ ልጃችንን አብረን እናሳድግ ምናምን እያለችው ነው ሩታና። እውነት ለአብርሃም ስሜት ኖሯት ነው ወይንስ በሄርሜላ መበለጧ አናዷት ነው? በሄርሜላ መበለጧን ላለመቀበል ነው ይቅርታ እየጠየቀችው ያለችው የሚለው ነገር እንግዲህ ጥያቄ ነው። የእናንተን ሀሳብ ግን ኮመንት ላይ አስቀምጡልኝ። እንግዲህ ወደ ሌላኛው ሀሳባችን ስናልፍ ደግሞ አሚሩ እንግዲህ ሄርሜላን ቀጥሯታል። የቀጠራት እንግዲህ በእናንተና በአብርሃም መካከል የተሴረ ትልቅ ሴራ አለ። ስለዚህ ይህንን ሴራ ለማክሸፍ ሲባል
አንቺና አብርሃም ከሀገር ውጡ እና የሆነ ቦታ ይዘሹ ሂጂ አብርሃምን እያሉ እንግዲህ በተደጋጋሚ ጊዜ ሲጠይቋት ሰምተናል ማለት ነው። እንግዲህ ሄርሜላም ከዚህ በኋላ ምንም ነገር ቢመጣ ለአብርሃም እኔ ነኝ የምጋፈጥለት፣ እኔ ነኝ የምታገልለት እያለች ነው ማለት ነው። እንግዲህ እነ አሚሩ ደጋግመው ሲሏት የነበረው በቃ ሩታ ያሰቡት ነገር አለ፣ ተንኮል አስበዋል። ያንን ተንኮል ደግሞ ያሰቡት በአንቺ ላይ ነው። አንቺን ይዘው አብርሃምን እንደፈለጉ ሊያንገላቱት እያሰቡ ነው። ስለዚህ አብርሃምን ይዘሹ ከሀገር ውጪ፣ እኛ ነገሮችን እዚሁ አስተካክለን ሁሉንም ነገር አጥርተን እንጠብቃችኋለን እያሉ እንግዲህ እየለመኗት ነበር ማለት ነው። እንግዲህ ሄርሜላም በቃ ከዚህ በኋላ አብርሃምን ማንም የሚነካው ሰው የለም እኔ ጋር ስለሆነ እኔ ነኝ የምጋፈጥለት እያለች ነው ማለት ነው። እንግዲህ አሁን የሚያስፈራኝ ነገር ቀጥታ ይሄ የሩታም ይቅርታ እየተደጋገመ ከመጣ ሩታና ሄርሜላ መገናኘታቸው አይቀርም በቃ። ምክንያቱም ሄርሜላም መብት አላት፣ እውነት እንነጋገር ከተባለ በአብርሃም ላይ ሄርሜላ መብት አላት። አሁን ላይ ፍቅረኛዋ ነው። ስለዚህ ከፍቅረኛ ራቂ ብላ ልትጣላቱላ ትችላለች ሩታን ማለት ነው፣ መብቷ ስለሆነ ማለት ነው። አሁን ላይ ባለቤትነቱ አብርሃም የሄርሜላ ስለሆነ ማለት ነው። ስለዚህ ሩታ በተደጋጋሚ ጊዜ እየጠራች እየረበሸችው ምናምን ካስቸገረቻት ሄርሜላ ቀጥታ ሄዳ ከሩታ ጋር ነው የምትጣላው። ይሄ ምንም ጥያቄ የለውም። አብርሃም ራሱ ሲያወራ ሰምታችሁ ከሆነ በቃ አትረብሽኝ፣ ሰላሜን እየነሳሽ ነው እያላት ሁላ በተደጋጋሚ ሲነግራት ነበር ለሩታ። ያው ሩታ እየለመነችው ይቅርታ እየጠየቀችው ስለነበረ ያው ሀሳቡን ባትቀበለውም ግን አብርሃም ራሱ እንደዛ እያላት ነበር። ስለዚህ አሁንም ቢሆን የአብርሃምና የሄርሜላ ሰላም እየደፈረሰ ከሄደ በመካከላቸው ጭቅጭቅ ምናምን መነሳቱ አይቀርም በሩታ ምክንያት ማለት ነው። ምክንያቱም ሩታ ከህይወታቸው ካልወጣች አብርሃም ከህይወቴ ውጭ እያላት ስለሆነ እሺ ብላ ተቀብላ ከህይወቱ ካልወጣችና አብርሃምን ሁል ጊዜ የምትጨቀጭቀው ምናምን የምታስቸግረው ከሆነ ከሄርሜላ ጋር መደባደባቸው አይቀርም። በቃ ይሄ ቀጣይ የምናየው ነገር ነው የሚሆነው። ለማንኛውም ግን አሚሩ እንግዲህ የሰሙት ነገር ያለ ይመስላል፣ ወይም ደግሞ የጠረጠሩት ነገርም ሊሆን ይችላል። ብቻ ሩታ አብርሃምን ከልቧም ይቅርታ እየጠየቀችው እንዳልሆነ፣ በዛ ላይ ደግሞ ያሰቡት ሴራ ስላለ ያን ነገር ለማክሸፍ እንዲመቸን እንግዲህ ከሀገር ይዘሽው ውጭ እያሏት ነው ሄርሜላን ማለት ነው። ለማንኛውም ግን እንግዲህ ባለፈውም እንዳየነው ሄርሜላና አብርሃም ወደ ወሎ ለመሄድም እያሰቡ ነበረ። እንግዲህ ወይ ወደ ወሎ ይሄዳሉ ወይ ደግሞ ወደ ሌላ ቦታ ሄርሜላ ይዛው ትሄዳለች። ለትንሽ ጊዜም ቢሆን እንግዲህ ከነሩታ ፊት ሰወር ይላሉ ብለን እናስባለን። ለማንኛውም ይሄ ነገር በጣም ጥሩ ነው። በቃ ነገርንም ለማብረድ አንዳንድ ጊዜ ነገር ጭቅጭቅ ምናምን ካለበት ቦታ ላይ ራቅ ብሎ ዞር ማለቱ አስፈላጊ ነው ብዬ አምናለሁ በግል ማለት ነው። ምክንያቱም በቃ ጭቅጭቅ ያለበት ቦታ ላይ እዛው ላይ ከቆዩ ነገርን እየወለደ የባሰ የተወሳሰበ ነገር ውስጥ ነው የሚመጣው። ስለዚህ አሚሩ እንዳለው በቃ ነገሮች እስከሚረጋጉ ድረስ ጥርት እስከሚሉ ድረስ የራሳቸውን ጊዜ ወስደው የተወሰነ ጊዜ ሌላ ቦታ ራቅ ብለው ቢቆዩ መልካም ነው የሚል ሀሳብ አለኝ። ምክንያቱም በቃ አንደኛ መራቃቸው ለና አብርሃምም ሴፍ ነው በቃ። ምክንያቱም በቃ እና አብርሃም በቀል ታስቦባቸው ከሆነ ከዛ በቀል ራቅ ይላሉ ማለት ነው። ሁለተኛ ደግሞ ለሩታ ራሱ ጥሩ ነው ብዬ አስባለሁ። አብርሃም ከፊቷ ትንሽ ጊዜ ራቅ ማለቱ ብቻዋን ሆና ከራሷ ጋር እንድትነጋገር ከራሷ ጋር ውሳኔን እንድታሳልፍ ይረዳታል ብዬ አምናለሁ። ለማንኛውም ይሄ የኔ ሀሳብ አስተያየት ነው። የእናንተን ሀሳብ አስተያየት ኮሜንት ላይ ያስቀምጡልኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቦች እንድትሆኑ ጋብዛለሁ። ቪዲዮውን ላይክ በማድረግ አበረታቱን። መልካም ጊዜ ይሁንላችሁ።